ትንቢተ ሕዝቅኤል ላይ ሕዝቅኤል ምዕራፍ 2 ከቁጥር 1 ያለውን እግዚአብሔር ቃል እንማራለን። እስቲ አንብበልኝ። እርሱም የሰው ልጅ ሆይ ተነስተህ በእግርህ ቁም፣ በእግርህ ቁም፣ እኔም እነግርሃለሁ አለኝ። እርሱም ሲናገር መንፈስ ወደ ውስጤ ገብቶ በእግሬ አቆመኝ፣ ሲናገረኝም ሰማሁት። አሜን ሃሌሉያ። እስቲ እኔ ድምፅ ሰማለሁ በል እስቲ። የእግዚአብሔር ድምፅ ሳይ ኮንቲኒው አባውት ቶኪንግ አባውት እንግሊሽ አማሪክ ላንጉዌጅ እኔ በል እኔ ዩሲ ከሞን እኔ ሳይ እኔ የእግዚአብሔር ድምፅ ይሰማለሁ። መንፈስ ቅዱስ ሳይ መንፈስ ቅዱስ በውስጤ ገባ። አሜን አሜን አሜን። እሺ ልቀት እርሱም እንዲህ አለኝ፣ የሰው ልጅ ሆይ በእኔ ላይ ወደ አመፀኛው የእስራኤል ሕዝብ እልክልሃለሁ። እነርሱና አባቶቻቸው እስከ ዛሬ ድረስ አመፀውብኛል። ሕዝቡም እልክልኛና አንገተ ደንደና ነው። እኔ ወደ እርሱ እልክልሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል በላቸው። እኔ በጣም የገረመኝ ነገር እግዚአብሔር መልካም ነው። በዚህ ቃል ላይ እነሆ አለ። በዚህ አማርኛ ውስጥ ከፍተን እና ቴንኪዩ ምልክበት አገር አለ። አንተ የተላከ ሰው ነህ ማለት የወንጌል አደራ አለብን። እኛ የማይሰሙት ሰው ታሰማለህ። ዛሬ ሌላ ሀገር ነበራችሁ፣ እንደዚህ ትራይ ስታደርጉ ቆያችሁ እና እግዚአብሔር አምላክ ደግሞ ለሚቀጥለው የእግዚአብሔርን ቃል እግዚአብሔርን ድምፅ ሕዝቅኤል ነቢይ ነበረ፣ እየሰማ ያስተላልፋል። ጨካኞች ጋር ይሄዳል፣ ዱርዮች ጋር ይሄዳል። ጌታን የማይወዱት ሰው ታውቀዋለህ። አንዳንድ ኢየሱስ ሲባል የማይወዱ ሰዎች አሉ። እውነት ውሸት? ኢየሱስ ሲባል የማይወዱ ሰዎች አሉ። ይህ ምንድን ነው የሚያወራው ይላል። ይህ ምንድን ነው የሚናገረው ነው የሚሉት። እውነት ውሸት? ስለዚህ ሕዝቅኤልን እግዚአብሔር እንደዚህ አለ ምዕራፍ 2 ላይ እነሆ የሰው ልጅ ሆይ በእግሬ ቁም አለ፣ እኔ እናገራለሁ። በተናገረኝም ጊዜ አለ መንፈስ ቅዱስ በውስጥ ገባብኛል። ቅድም እንዳነበብከው ማለት ነው። ከዛ በኋላ መንፈስ ቅዱስ ሆሊ ስፒሪት መጣ፣ በእግሬ አቆመኝ። ከዛ በኋላ ድምፁ የሚናገረው ከእግዚአብሔር ከላይ ዘንድ ሰማሁት አለ። የእግዚአብሔር ድምፅ ያሰማል። አንተ የእግዚአብሔር ድምፅ ትሰማለህ? አሜን አሜን አሜን። የእግዚአብሔር ድምፅ ሲሰማ ሰይጣን ሊሸውድ አይችልም። ተንኮለኞች ሊደፍሩ አይችልም። እግዚአብሔር ድምፅ ሲመጣ ክብር አለው። ለምሳሌ ኢዮብን ስትመለከተው ምናው ታውቃለህ? በብሉይ ኪዳን ላይ ትንቢተ ዳንኤል ምዕራፍ 6 ትንቢተ ዳንኤል አሜዚንግ የሆነ የሚገርም ቃል ነው። ዛሬ ድንቅ ነው። አንተ ጎበዝ ነህ። አማርኛ በጣም ዛሬ እንግዲህ በእውነት ጎበዝ ነህ። ትንቢተ ዳንኤል ምዕራፍ 6 ከቁጥር 19 ይላል። የሚያመልክ ሰው ምን እንደሚሆን የሚጸልይ ሰው ምን እንደሚሆን አሁን እዚህ ያስተምራል። በጌታ በኢየሱስ ስም እንሰማለን። እሺ በማለዳም ገና ጎብ ሲቀድ ንጉሡ ተነስተው ወደ አንበሶቹ ጉድጓድ እየተጣደፈ ሄደ። እሺ ወደ ጉድጓዱ
ቀርቦ በሐዘን ድምፅ ዳንኤልን የሕያው አምላክ አገልጋይ ዳንኤል ሆይ ሁልጊዜ የምታመልከው አምላክ ከአንበሶቹ ሊያድንህ ችሏል